ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍላችሁ የወንጌል መልእክት የአብርሃም በረከት ሰማያዊ በረከት በሚል ርዕስ ላይ የተመሰረተ ይሆናል። በዘፍጥረት ምዕራፍ 25 ከቁጥር 1 እስከ 6 ላይ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚህች ምድር ተቀመጥ፣ ካንተም ጋር እሆናለሁ፣ ባርክህም አለው። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልሁለትንም መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛዋለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ። የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴንም ትእዛዜንም ሥርዓቴንም ሕጌንም ጠብቋልና። ይስሐቅም በጌራራ ተቀመጠ ይላል። ውድ አድማጮች፣ ይህ ታሪክ የይስሐቅ ታሪክ ነው። ይስሐቅ በኖረበት ዘመን የመጣው ረሃብ አብርሃም ከኖረበት ዘመን ይልቅ የከፋ ረሃብ እንደመጣ እንመለከታለን። ከዚህ የተነሳ ይስሐቅ ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ ይላል። እግዚአብሔር ግን በዚያ ጊዜ ተገልጦለት ወደ ግብፅ እንዳይሄድ እርሱ በሚለው ምድር እንዲቀመጥ ተናገረው። ውድ አድማጮች፣ ረሃብ በነበረበት ዘመን ለአብርሃም የነገረው የፍጻሜ ዘመን ተስፋ ለይስሐቅም በዚሁ ቦታ ላይ ሲሰጥ እናያለን። እግዚአብሔር ያለው እንዲህ ነበር፣ እባርክሃለሁ፣ እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልሁለትንም መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህን ምድሮች ሁሉ ለዘርህ እሰጣለሁ። የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን ትእዛዜንም ሥርዓቴንም ሕጌንም ጠብቋልና የሚል ቃል እንመለከታለን። ውድ አድማጮች፣ በዚህ ቦታ የምንመለከተው ይህ የበረከት ተስፋ የፍጻሜ ዘመን ተስፋ እንደሆነ ነው። በዚህ ተስፋ እኛ ሁላችን ተጠቃሚ የሆንነው በአብርሃም ዘር በጌታ በኢየሱስ ክርስቶስ በእግዚአብሔር ልጅ መወለድና እሱ በሠራው ሥራ ነው። አብርሃም ይህንን ተስፋ የፍጻሜ ዘመን ተስፋ ከሩቅ እያየ የተደሰተበት ተስፋ ነበር። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው ይላል። አብርሃም የተደሰተው የጌታን ቀን አይቶ ነው። ይህ እይታ አብርሃም እግዚአብሔር በሰጠው የበረከት ተስፋ ላይ በተገኘ እምነት የተገኘ ታላቅ እይታ ነው። ሰማያዊ እይታ ነው። ነቢያዊ የሆነ መንፈሳዊ ለሆኑ ለእግዚአብሔር ሰዎች የሚሰጥ ከሰው ልጅ ታሪክ ጉብታ ላይ ከፍ ካለ ስፍራ ላይ ሆነው በእግዚአብሔር ጸጋና መንፈስ ሆነው የሚያዩት እይታ ነው። እንደ አብርሃም እንደ ይስሐቅና እንደ ያዕቆብ እግዚአብሔር እባርክሃለሁ ያለው ማንም ሰው የለም። አብርሃም በሚባረከው በእግዚአብሔር በረከት ተጠቃሚ የምንሆን እኛም ነን። ይህ በረከት ለእኛ ለአሕዛብ ለሆነው ሰዎች የሚገኝልን በኢየሱስ ክርስቶስ ነው። ሐዋርያው ጳውሎስ ይህንን አስመልክቶ በገላትያ ምዕራፍ 3 ከቁጥር 13 እስከ 14 ላይ እንዲህ ይላል። ውድ አድማጮች፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል እግዚአብሔር ቃል። የአብርሃም በረከት ለአሕዛብ የደረሰው የመንፈስን ተስፋ በእምነት በመቀበል ነው። ልብ እንበል፣ ሐዋርያው የሚለውን ቃል እናስተውል። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው ይላል። የመንፈስን ተስፋ የተቀበልንበት ትልቁ ምክንያት ምንድን ነው?
ሐዋርያው ጳውሎስ ይህንን በሚመለከት በገላትያ ምዕራፍ 4 ከቁጥር 4 እስከ 6 ላይ ታላላቅ እውነቶችን በማንሳት ያሳየናል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። እግዚአብሔር ከሕግ እርግማን የዋጀን በልጁ ሞት ነው። እርግማንን አስመልክቶ ውድ አድማጮች፣ በየትኛው መንገድ የምናነሳቸው የሕይወት ጥያቄዎች ቢኖሩን መፍትሔው አንድ ብቻ ነው። እርሱም ከሕግ እርግማን በዋጀን በኢየሱስ ክርስቶስ ማመን ነው። ኢየሱስ ከሕግ እርግማን የሚዋጅበትን የመስቀሉን ሥራ ያልታመነ ሰው በየትኛውም መንፈሳዊ አሰራር ከሕግ እርግማን መዋጀት የሚችልበት መፍትሔ ሊያገኝ አይችልም። ውድ አድማጮች፣ ጌታችን እኛን ከሕግ እርግማን ለመዋጀት ብቻ አይደለም ከሕግ በታች የተወለደው የእግዚአብሔር ልጅ ሰው የሆነልን ከዚህ ሁሉ ላለፈ ትልቅም ምስጢር ነው። ብዙ ጊዜ ኢየሱስ ክርስቶስን አስታራቂና ደግሞም ዕዳ ከፋይ ብቻ በማድረግ እናየዋለን። ኢየሱስ ከማስታረቅና ዕዳ ከመክፈል ደግሞም ከሕግ እርግማን ከማውጣት ያለፈ ሥራ ሊሰራልንም ነው ሰው የሆነልን። በዚሁ ክፍል ብቻ ያለውን ሐሳብ ብንመለከት ሐዋርያው ጳውሎስ በሚሰብከው የጌታ ቃል ላይ የምንመለከተው ታላቅ የሆነ የከበረ የወንጌልን እውነት እናያለን። ቃሉ እንዲህ ይላል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ለምን? እንደ ልጆች እንሆን ዘንድ ይላል። እግዚአብሔር ልጁን ከሕግ በታች የተወለደውን ልጁን የላከበት ትልቁ ምክንያትና ዓላማው እኛ እንደ ልጆች ሆነን ከእግዚአብሔር ጋር እንድንኖር ለማድረግ ነው። ጌታችን እኛን ልጆች ለማድረግ በመጀመሪያ ማድረግ የነበረበት እኛን ከሕግ እርግማን መዋጀት ነው። በእርግማን ስር እያለን የእግዚአብሔር ልጆች መሆን አንችልም። ጌታ ኢየሱስ እኛን ከሕግ እርግማን የዋጀን ቃሉ እንደሚለው ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ይህ ከሕግ እርግማን የመዋጀት ሥራ ጌታችን ያካሄደው በመስቀል ላይ ተሰቅሎ ነው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ስለሚል ጌታ ኢየሱስ ስለ እኛ እንደ እርጉም ሰው ተቆጥሮ በመስቀል ላይ በሞተው ሞት ሕጉ የሚያመጣብንን እርግማን ሁሉ ወሰደልን። ክብር ለታረደው በግ ይሁን። አንዳንድ አማኞች እርግማንን በመገለጥና በአገልጋዮች እጅ መጫን የሚወገድ አድርገው ያምናሉ። አንዳንድ ሰዎች የተለያዩ አይነት ሰው የፈጠራቸውን ቃላት እየተጠቀሙ በአገልግሎታቸው አዲስ የሆነ እርግማንን የሚያጠፋ የሚያፈርስ ምስጢር እንደተገለጠላቸው ሁሉ ያስተምራሉ። ሰዎች ከእርግማን ለመውጣት ይህንና ያንን ማድረግ እንዳለባቸው ሁሉ ብዙ መጻሕፍት ሁሉ ይጽፋሉ። ውድ አድማጮች፣ ከሕግ እርግማን የዋጀን ጌታ ኢየሱስ ክርስቶስ ነው። የዋጀን ደግሞ እርግማን ሆኖ ተሰቅሎልን ነው። ከሕግ እርግማን የሚያወጣ አገልግሎት የሚኖረው ማንም አገልጋይ የለም። ኢየሱስን አምኖ ከሕግ እርግማን እንደሚወጣ የማያምን ሰው እንዲህ ያለውን ታላቅ መዳን የተባለውን በመላእክት ከተሰጠው አገልግሎት የከበረውን የጌታን የማዳኑን ሥራ ያቀለለ ሰው ነው። ኢየሱስ በቂና ከበቂም በላይ ነው። በእግዚአብሔር ልጅ ላይ ባለን እምነት እርግማንንና የጨለማ ኃይል የሚያመጡትን የጉስቁልናን ነገር ሁሉ ድል እየነሳን መኖር እንችላለን። ኢየሱስ ጌታ ነው። አንዳንድ ሰዎች በሕይወታቸው ብዙ እስራት ያለባቸው ደግሞም ሕይወታቸው ብዙ ሰይጣናዊ ጥቃት የሚታይበት የተመሰቃቀለ ሕይወት ሲኖሩ ይታያል። የቱንም ያህል አማኞች ሆነው እነዚያ ሰዎች ተቆጥረው ብዙ የሕይወት እንቆቅልሽ ቢኖርባቸውም
ከሕግ እርግማን የዋጃቸውን የጌታን ወንጌል በመስማት በወንጌል እውነት ላይ በመቆም ሰይጣንን ድል እንዲነሱት ይማራሉ እንጂ ውድ ወገኖቼ ችግራቸውን የሚያስወግድ ከጌታ ኢየሱስ ውጪ በጸሎት መልክ ይሁን በስጦታ መልክ ይሁን በመገለጥ በሉት በተለያየ መንገድ ከማንም ምንም አይገኝም። ኢየሱስ እርግማናችንን የተሸከመው ጌታ እሱ ነው መድኃኒት፣ እሱን ነው መውሰድ የሚገባል። ከሰማይ በታች እንድንበት ዘንድ የተሰጠው ስም አንድ ብቻ ነው። የዚህ ስም ባለቤት ኢየሱስ ክርስቶስ ጌታ የምንለው የእግዚአብሔር ልጅ ነው። ክብር ለስሙ ይሁን። የአብርሃም በረከት ለእኛ ለአሕዛብ የደረሰልን በኢየሱስ ክርስቶስ ነው። ይህ የአብርሃም በረከት ለእኛ የደረሰው ኢየሱስ እኛን የእግዚአብሔር ልጆች ለማድረግ ከሕግ እርግማን ዋጅቶ የራሱን የልጅነት መንፈስ በመስጠት ነው። ልብ እንበል ሐዋርያው የሚለውን በገላትያ 3:14 ላይ የመንፈስን ተስፋ በእምነት እንድንቀበል ይላል። በሥራ አይደለም፣ በምንም አይደለም። የመንፈስን ተስፋ በእምነት እንድንቀበል። ይህ እምነት ኢየሱስ ክርስቶስ የእግዚአብሔር ልጅ በቀራንዮ መስቀል ላይ ለእኔና ለእናንተ ኃጢአት እርግማን ሆኖ መሰቀሉን፣ ያ የእሱ መከራና ስቅላት፣ እሱ ስለ እኛ ኃጢአት የሞተው ሞት እኛን ውድ ወገኖቼ ሊያድነን የሚችል እንደሆነ የምናምነው እምነት ነው። የመንፈስን ተስፋ ለመቀበል የሚያበቃ እምነት ሆኖ የሚቆጠርልን የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ስለሚል እምነታችን ማረፊያው፣ ምክንያቱም እምነታችን ልንለውም የምንችለው ኢየሱስ ጌታ ነው። የአብርሃም በረከት መንፈሳዊ በረከት ነው። የአብርሃም በረከት መንፈስን በመቀበል የሚገኝ በረከት ነው። መንፈስን በመቀበል የሚገኘው የአብርሃም በረከት የእግዚአብሔር ልጆች መሆንን የሚያስገኝ በረከት ነው። ቃሉ የሚለውን ልብ እንበል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደው ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። ልጅነትን ያለ መንፈስ ቅዱስ የሚገኝ አድርገን እንድናይ መጽሐፍ ቅዱስ አያሳይም። እግዚአብሔር በክርስቶስ ኢየሱስ የዋጃቸውን ሁሉ የልጁን መንፈስ በውስጣቸው በመላክ ልጆቹ ሆነው በልጁ መንፈስ አባ አባ እያሉ እንዲኖሩ ያደርጋል። እጅግ ታላቅና ድንቅ የሆነ የወንጌል ትርፍ ይሄ ነው። በወንጌል የሚገኘው ትልቁ ትርፋችን ይህ ነው። ውድ አድማጮች፣ ይህንን የሚበልጥ ምንም በረከት በምድር ላይ ሰው ሊያገኝ አይችልም። ይህ የማያስደንቀን ከሆነን፣ ይህ ብርቃችን ክብራችን ካልሆነ የክርስቶስ ወንጌል አልገባንም፣ የክብሩ ብርሃን አልበራለንም። ጌታችን የተላከበትና ሰው የሆነበት የመከራውና የሞቱ ምክንያት ከሆነው ዋና ነገር ጋር መለያየታችንን ነው የምናየው። በሮሜ 8:16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። መንፈስ ቅዱስ ለሰዎች የሚሰጠው ምስክርነት አንዱና ትልቁ ስለ ኢየሱስ ማንነት መመስከሩ ነው። ከዚያ ቀጥሎ ያለው ትልቅ ምስክርነት እኛ የእግዚአብሔር ልጆች መሆናችንን መመስከሩ ነው። መንፈስ ቅዱስ የእግዚአብሔር ልጅነታቸውን ቢያሳውቃችሁ ውድ አድማጮች፣ ያንን ምስክርነት ቢሰጣችሁ እንዴት ታላቅ የሆነ መታደል ነው። የእግዚአብሔር ስም የተባረከ ይሁን። ዶክተር ሊሎይ ጆንሰን የተባሉ የታወቁ ሰባኪ በጻፉት መጽሐፍ ላይ ከብዙ ዓመት በፊት ያነበብኩትን አስታውሳለሁ። የእግዚአብሔር ልጅነታቸውን አስመልክቶ መንፈስ ቅዱስ የሚሰጠውን ምስክርነት አስመልክቶ ሲመሰክሩ ይህንን ምስክርነት ከመንፈስ ቅዱስ የሚገኘውን ዓለም ሁሉ ዋጋ ሆኖ ቢከፈል የሚከፈልለት የከበረ ነገር ነው አሉ። የእግዚአብሔር ስም የተባረከ ይሁን። የአብርሃም በረከት ይህ ነው። ኢየሱስን በማመን የሚገኘው መንፈሳዊ በረከት ትልቁና ዋናው በረከት እኛ
የእግዚአብሔርን ልጅ መንፈስ ተሞልተን በእርሱ መንፈስ አምላካችንን ፈጣሪያችንን አባ አባ እያልን ለመኖር መቻላችን ነው። ይህ እጅግ ሊያሰግደን እግዚአብሔርን በምድር ላይ ተነጥፈን ልናመሰግነው የሚገባን ዘላለማዊ በረከት ነው። ይህ ብርቅ የማይሆንለት ሰው ያልታደለ ብቻ ነው። ዛሬ ይህንን የአብርሃምን በረከት በማግኘት የእግዚአብሔር ልጆች ልትሆኑ የምትሹ ሁሉ አንድ ነገር ብቻ ነው የሚያስፈልጋችሁ። ከሕግ እርግማን ሊያድናችሁ የሞተውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ማመን ብቻ ነው። እሱን አምኖ መቀበል ብቻ ነው። እምነታችሁን በኢየሱስ ክርስቶስ ሥራ ላይ ማድረግ ነው። እንግዲህ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመስቀል ላይ ሞቶ በታላቅ ኃይል ከሙታን ተለይቶ በመነሳት በአባቱ ቀኝ ያለው ውድ አድማጮች እኛን የእግዚአብሔር ልጆች የሚያደርገውን ትልቅ የደህንነት ሥራ ሰርቶ ስለጨረሰልን ነው። ኢየሱስ አስታራቂ ብቻ አይደለም፣ እኛን የእግዚአብሔር ልጆች የሚያደርገንን ትልቅ ሥራ የሠራልን ታላቅ አዳኝ ነው። የዓለም መድኃኒት ነው። ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈላቸው መልእክቱ በምዕራፍ 1 ከቁጥር 2 እስከ 6 እንዲህ ይላቸዋል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ውድ አድማጮች ልብ በሉ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ማንን ነው የባረከው? እኛን። የት ነው የባረከን? በሰማይ። እንዴት ባለ ሁኔታ? በክርስቶስ። የእግዚአብሔር ስም የተባረከ ይሁን። አባታችን እግዚአብሔር ልጆቹ ሊያስደርገን በሞተልን እርግማናችንን ባስወገደልን በኢየሱስ ክርስቶስ ለእኛ ለሰው ልጆች የሚሠራው የጸጋ ባለጠግነት በመስቀል ላይ ተሰርቶ ያለቀ ብቻ አይደለም። ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ኢየሱስ ክርስቶስ ኃጢአታችንን እንደተሸከመ በመስቀል ላይ እርግማናችንን ተሸክሞ እንደሞተልን በሰማይ ደግሞ ኢየሱስ ክርስቶስ በረከታችንን ተቀበለልን። በሰማይ ካለው ከእግዚአብሔር ልጅ ጋር የማገናኝ ሃይማኖት ሁሉ የጨለማ ኃይል የሰለጠኑበት ሃይማኖት ነው። ኢየሱስ በሰማያዊ ስፍራ በረከትን እንደተቀበለልን በሱ ሆነን እንደተባረከን እንዳናይ የሚጋርድ አደናጋሪ ወንጌል ሁሉ የተረገመ ወንጌል ነው። ቃሉ እንደዚህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ውድ ወገኖቼ እኔና እናንተ በክርስቶስ የተመረጥነው መመረጥ ኢየሱስ ዕዳ ከፋይ ለሆነ ጉዳይ ብቻ አይደለም። ዓለም ሳይፈጠር የተመረጥነው በክርስቶስ በእግዚአብሔር ፊት ኪሩቤል ሱራፌል በክንፍ ተሸፍነው በሚያመልኩት አምላክ ፊት በቅዱሱ ዘላለማዊ አምላክ ፊት ቅዱሳን ነውር የሌለን በፍቅር እንድንሆን በክርስቶስ ነው የመረጠን። በማን ሆናችሁ መንግሥተ ሰማይ በእግዚአብሔር ፊት ትቆማላችሁ? የተመረጣችሁበትን ኢየሱስ ክርስቶስን መቆሚያችሁ የበረከታችሁ ምንጭ ካላረጋችሁ ይህ ዕድል ፋንታችሁ አይሆንም ወገኖቼ። ኢየሱስ ክርስቶስ ነው እኔና እናንተን ነውር የሌለን ቅዱሳን አድርጎ በፍቅር አድርጎ በእግዚአብሔር ፊት የሚያቆመን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። ኢየሱስ የሠራው ሥራ እርግማንና ኃጢአት ማስወገድ ብቻ አይደለም። ይህ የእግዚአብሔር ቃል እንደሚናገረው እግዚአብሔር እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። እንዴት ያለ ታላቅ ነገር ነው! በሰማያዊ ስፍራ በልጁ በኢየሱስ ክርስቶስ በረከትን የባረከን እግዚአብሔር። ውድ አድማጮች በልጁ በኢየሱስ ክርስቶስ እኛን ዓለም ሳይፈጠር ባቀደው ዕቅድ ቅዱሳን ነውር የሌለን በፍቅር እንድንሆን ያሰበው አምላክ በልጁ በኢየሱስ ክርስቶስ ሥራ
ልጆቹ እንድንሆን አስቀድሞ ወሰነን። ኢየሱስን አስታራቂ ብቻ ያደረጋችሁ ውድ አድማጮች ዛሬ የወንጌልን እውነት ስሙ። በኢየሱስ ክርስቶስ ሥራ የእግዚአብሔር ልጆች እንሆናለን። በኢየሱስ ክርስቶስ ሥራ በእግዚአብሔር በአምላካችን ፊት ቅዱሳን ነውር የሌለን በፍቅር እንሆናለን። በኢየሱስ ክርስቶስ በኩል እግዚአብሔር አባታችን ሰማያዊ በረከትን ሁሉ ይባርከናል በሰማያዊ ስፍራ። እንደገና የእግዚአብሔር ቃል ምን ይላል? በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። እግዚአብሔር ተጀምሮ እስከሚጨረስ የሰው ልጆችን ጉዳይ በኢየሱስ ክርስቶስ ጀምሮ በኢየሱስ ክርስቶስ ነው የሚደመድመው። ልብ እንበል። እርግማናችንን ያስወገደው የእግዚአብሔር ልጅ፣ ሃሌሉያ! ነውራችንን፣ ኃጢአታችንን፣ ዕዳችንን የከፈለው የእግዚአብሔር ልጅ፣ ጠላታችንን ዲያብሎስን፣ ሰይጣንን የሻረልን የእግዚአብሔር ልጅ፣ በሞት ምክንያት በእኛ ላይ የነገሰውን ሞትን በትንሣኤ ኃይል ድል የነሳልን የእግዚአብሔር ልጅ። ውድ አድማጮች ለእኔና ለእናንተ ደግሞ በሰማያዊ ስፍራ ሞቶ ከተነሳ በኋላ በእግዚአብሔር አብ ዘንድ የኔና የእናንተ ወኪል፣ ጠበቃችን፣ አለቃችን፣ ሊቀ ካህናችን ሆኖ በዚያ ስፍራ በረከትን ተቀብሎልናል። እግዚአብሔር እኛን የሚገናኘን በኢየሱስ ነው። በክርስቶስ ባረከን በሰማያዊ በረከት ሁሉ በሰማያዊ ስፍራ። መቼም በመንግሥተ ሰማይ ሆኖ ስለ ሰው ልጆች ከኢየሱስ ክርስቶስ ውጭ በረከትን ተቀባይ የሆነ ማንም የለም። ነገር ግን ጌታ ኢየሱስ ወደ አባቱ ዘንድ ካረገ በኋላ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባረከን ይላል እግዚአብሔር ቃል። ኢየሱስ ክርስቶስ በረከት ተቀባይ ብቻ አይደለም። በእግዚአብሔር ፊት እያንዳንዳችን ነውር የሌለን፣ ነቀፋ የሌለን፣ በፍቅር ሆነን በእግዚአብሔር ፊት ቅዱሳን ሆነን እንድንገኝ በልጁ ነው የመረጠን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ የእግዚአብሔር ልጆች ሊያደርገን ነው ይህን ሁሉ መከራ የተቀበለው፣ በመስቀል ላይ ተንገላታው። በዚህ በሕማማቱ ሰሞን ይህንን ልታስቡ ይገባል ውድ ወገኖቼ። በውድ ልጁ እንዲያው የሰጠንን የጸጋውን ክብር እንዲመሰገን ስላደረገ የእግዚአብሔርን የጸጋውን ባለጠግነት እያደነቀን፣ እግዚአብሔርን እያመለክን በፍጹም ትህትና በዚህ መከራው በሚታሰብበት በዚህ በፋሲካ በዓል አካባቢ ውድ ወገኖቼ ይህ ሁሉ የተደረገልኝ እኔን የእግዚአብሔር ልጅ ልታረገኝ፣ ነውር የሌለኝ ልታረገኝ፣ ቅዱስ ልታረገኝ፣ አንተ በተባረክበት በረከት ሁሉ እንድባረክ የእግዚአብሔር ልጅ እንደሆን ይህን አድርገሃል እያል ልናመሰግነው ይገባል። እኔ ይህንን ክፍል ከጊዜ የተነሳ ሳጥሬ ያቀረብኩት እንጂ ውድ አድማጮች ሐዋርያው ጳውሎስ ይህንን ክፍል በኤፌሶን ምዕራፍ 1 ላይ ያለውን ከቁጥር 2 ጀምሮ እስከ 4 ድረስ አንድ አረፍተ ነገር አድርጎ ነው ያቀረበው። በአማርኛ ወይም በእንግሊዝኛ ስታዩት በብዙ ቁጥሮች ምዕራፎች በቁጥሮች በጥቅሶች ተከፋፍሎ ነው የምናየው። ነገር ግን በግሪክኛው ስታዩት አንድ ምዕራፍ ነው ከቁጥር 2 እስከ 14 ድረስ ያለው። በሐዋርያት በተሰበከልን ወንጌል የቀረበልን ክርስቶስ ኢየሱስ ስለኛ እርግማን አስወጋጅና የአዳምን ኃጢአት ዕዳ ከፋይ ብቻ ሳይሆን በሰማያዊ ስፍራ እግዚአብሔር እኛን የባረከበት የበረከታችን ተቀባይ ምንጭ ሆኖ እንድንመለከተው ያደርጋል። በክርስቶስ የተቀበልነው ይህ በረከት ለመገኘቱ ትልቁ ምክንያት በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። ልጁን የሰጠን ይህን ደግሞ እንዲደረግ አስቀድሞ ዕቅድ ያወጣው እግዚአብሔር አብ አባታችን ነው። እግዚአብሔር ስም የተባረከ ይሁን። ልጅነት ሳይኖር በረከት የለም። የልጅነት ምክንያት የኢየሱስ ክርስቶስ ሥራ ነው። በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በሥራቸው በረከት እናገኛለን በማለት የሚያሳምኑና የሚያስተምሩ ይህንን ልብ ማለት አለባቸው። ክርስቶስ ኢየሱስ የሚያስገኘውን በረከት የሚሹ ሁሉ ያንን በረከት የሚያገኙት በእርሱ ሥራ ብቻ መሆኑን አጥብቆ መረዳትና መገንዘብ ይኖርባቸዋል። እግዚአብሔር ለሰው ልጆች ያለው ዘላለማዊ ዕቅዱ በኢየሱስ ክርስቶስ ተጀምሮ በኢየሱስ ክርስቶስ የሚፈጸም ነው። ኢየሱስ እርግማን አስወጋጅና የአዳምን ኃጢአት አስወጋጅ ብቻ አይደለም።
እግዚአብሔር ከሕግ እርግማንና ከኃጢአት እንዲሁም ከሞትና ከሰይጣን እስራት እንዲያድነን ብቻ ሳይሆን ልጁን የላከልን ልጁ ከሞት ከተነሳም በኋላ በሰማያዊ ስፍራ እኛን በርሱ እንደባረከንም ወንጌል ያስተምራል። እንግዲህ ውድ አድማጮቻችን በክርስቶስ ኢየሱስ ሥራ የእግዚአብሔር ልጆች ከሆነን ይህንን በረከት ሰማያዊ መሆኑን ልንመለከት ይገባል። በረከቱን የተቀበለንን በሰማይ ነው። በረከቱን ሰጪው ሰማያዊ አባታችን ነው። በረከቱን ተቀባዩ ሰማያዊው ሊቀ ካህን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በረከቱም ሰማያዊ ነው። የአብርሃም በረከት፣ የፍጻሜ ዘመን በረከት በባህሪው ምን አይነት ነገር እንዳሏቸው እንደሚያስከትል ምን አይነት ምስጢር እንዳለው በቀጣዩ ጊዜ አስተምራችኋለሁ። የሰማችሁትን ሁሉ ለበረከታችሁ ለመዳናችሁ ያድርግላችሁ። በኢየሱስ ክርስቶስ ስም አሜን።